ሰላም የግሎባል ቢዩቲ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በኢትዮጵያ አዲስ አበባ ውስጥ የአመዴ ገበያ የሞባይል መተግበሪያ ኦፊስ ውስጥ እገኛለሁ። እዚህ ያለው ቲንክ ከስራ አስኪያጁ ጋር ነው። ማን ልበል ስምህን? አንዱዓለም ታምራት እባላለሁ። በኢትዮጵያ የአመዴ ገበያ የሞባይል መተግበሪያ ዋና ስራ አስኪያጅ ነኝ። በጣም ደስ ይላል። የት አካባቢ ነን ያለነው አሁን? አሁን የምትገኙት አዲስ አበባ ቃሊቲ ቶታል ካፍደም ፕላዛ 3ኛ ፎቅ የቢሮ ቁጥር 320 ውስጥ ነው። ይሄ ማለት የአመዴ ገበያ ኦፊሱ ነው፣ የአዲስ አበባ ኦፊስ። ኦኬ፣ እስቲ ስለ አመዴ ገበያ ባጭሩ ንገረን። እንግዲህ አመዴ ገበያ የሞባይል መተግበሪያ ነው። በኢትዮጵያ የመጀመሪያ አዲስ በአውሮፓ ስታንዳርድ የተሰራ የመገበያያ አፕሊኬሽን ነው። አመዴ ገበያ የሞባይል መተግበሪያ በአራት ፕላትፎርሞች የተሰራ ነው። ለየት የሚያደርገው ማርኬት ፕሌስ ይዟል። ማርኬት ፕሌስ ስንል ሁሉንም ገበያዎች በአንድ ቦታ ነው። ኢቨንቶች፣ ዝግጅቶች፣ የተለያዩ ዝግጅቶችን፣ ኮንሰርቶችን ሊሆን ይችላል። አመዴ ገበያ ላይ የትም ዓለም ላይ የሚካሄዱ ፕሮግራሞችን ማግኘት ይቻላል። ቲኬት መቁረጥ ይቻላል። ፕሮግራሞችን በዛ ተጠቃሚዎች ማግኘት ይችላሉ። ሌላው ስፖርት ነው። የስፖርት አፍቃሪያን የተለያዩ ዓለም አቀፍም የሀገር ውስጥ ውድድሮች አመዴ ገበያ አፕሊኬሽን ላይ ማግኘት ይችላሉ። ውጤቶችንም እዛ ላይ ማግኘት ይችላሉ። ትልቁ ነገር ደግሞ የስራ እድሎች ናቸው። የስራ እድሎቻችን በውጭም በሀገር ውስጥም ትልቅ የስራ እድሎችን ይዞ የመጣ በኢትዮጵያውያን የተሰራ አፕሊኬሽን ነው። ኦኬ፣ የስራ እድል ስትል ለምሳሌ እዚህ ሀገር ያለ ማስታወቂያ የማግኘት እድሉ ሰፊ ነው። ነገር ግን በውጭ ሀገር ያሉ ካምፓኒዎች ስራ እድል ሲኖራቸውና ማስታወቂያ ሲያወጡ በአመዴ ገበያ በኩል ማግኘት ይቻላል? አዎ፣ በደንብ ማግኘት ይቻላል። በዛውም ደግሞ አስተማማኝም ነው። አሁን ብዙ ዜጎቻችን የውጭ ሀገር የስራ እድል ሲያገኙ ለተለያዩ ህገወጥ ደላሎች የተጋለጡ ናቸው። አመዴ ገበያ ላይ የሚያገኙት የውጭ ሀገር የስራ እድል ግን አስተማማኝና ቀጥታ ከቀጣሪዎቻቸው ጋር የሚገናኙበት ነው። በተጨማሪ ደግሞ እነዛ ለስራ ማስታወቂያ የሚከታተሉ ሰዎች ለምሳሌ እኔ ስራ ፈላጊ ብሆን እዛ ላይ የተገኘውን የስራ ማስታወቂያ አይቼ አፕላይ ባደርግ የምከፍለው ነገር አይኖረኝም? የለም። ቢዝነስ ኦነሮች ብቻ እጅግ በጣም አነስተኛ በሆነ ክፍያ አገልግሎታቸውን፣ ምርቶቻቸውን እንዲሸጡ እንዲለውጡ የሚከፍሏት ትንሽ አነስተኛ ክፍያ አለች። ዋው፣ በጣም ደስ ይላል። በተጨማሪ ደግሞ ሌላ የስራ ኦፖርቹኒቲ እንዳለ የስራ እድል እዚህ እንደከፈታችሁ ሰምቻለሁ። እሱ ምንድነው እስቲ? እውነት ነው። አዎ፣ አመዴ ገበያ ቢዝነስ ለሚያመጡ የኢትዮጵያውያን ወጣቶች ልዩ የምስራች እድል ይዞ መጥቷል። ይህም አመዴ ገበያ የሞባይል አፕሊኬሽን 20,000 ቢዝነሶችን ያስተናግዳል። ለጊዜው እነዚህን 20,000 ቢዝነሶች ለምሳሌ አንድ ወጣት 1,000 ቢዝነስ ቢያመጣ በወር የማያቋርጥ 100,000 ብር እንከፍላለን። 100,000 ብር that means የ100,000 ብር ደሞዝተኛ ይሆናል። አዎ፣ በየወሩ የማያቋርጥ ነው። 1,000 ካምፓኒ ሲያመጣ ከፍተኛው